السلام عليكم ورحمة الله وبركاته. ሰሞኑን አንድ እህት በጣም ሐዘን በተሞላበት መልኩ የአካባቢያቸውን ሁኔታ ነገረችኝ። እሱ ምንድነው ጥብቅ ሴቶች በጣም ይሸማቀቃሉ። አንዲት ሴት ልጅ ክብረ ንጽህናዋን ይዛ ወደ ባለቤቷ ከሄደች ፈላጊ የለሽም ማለት ነው እንደዛ ይሏታል አለች። እኔ በጣም ተገረምኩኝ፣ በጣም አዘንኩኝ። ይሄ ነገር ምናልባት አንድ ሰው ሁለት ሰው ያን አድርጎ ከሆነ አካባቢውን በዛ አይመዘንም አልኳት። ብዙዎቹ እንደዛ ናቸው አለች። ወላሂ በጣም ያሳፍራል እዚህ ደረጃ መድረስ። እኔ እንጃ ወላሂ ምን እንደምልም አላውቅም። ሸይጣን እነዚህ ወንዶች የደረሱበትን የወንጀል ደረጃ የደረሰበት አይመስልም። አስባችሁታል? አንዲት ልጅ ክብረ ንጽህናዋን ይዛ ለባሏ ስለሄደች ፈላጊ የለሽም። እንዴት ነው ቆይ ያሰባችሁት? እንዴት አስባችሁት ነው እናንተ? እስኪ አንገቷ ላይ የለበሰችውን ወርቋን የሆነ ሰው ስጪ ቢላት ባትሰጥ ያኒ ወርቁ ተፈላጊ ስላልሆነ ነው። ግን በቃ ይሄን የግዑዝ ነገር በቃ የወርቅን ያክል ወይም ደግሞ ተራ የብርን ያክል እንኳን ለዚህ ለክብረ ንጽህና ለድንግልና ቦታ አልሰጡትም። እንደዚህ አይነት ወንዶች መልካም ነገር ስለማይወድላቸው አላህ Subhanahu Wa Ta'ala الخبيثون للخبيثات ብሎ والطيبون للطيبات። ስለዚህ ጥሩ ጨዋ ሴቶች ለቆሻሻ ወንዶች አይሆኑም። በቃ ለዚያ ነው እንጂ እኮ ሀታኮ ከትዳር በፊት ብዙ ሴት ያተራመሰ ወንዶች ራሱ ጨዋ የሆነች ድንግል የሆነች ቢያገኙ እኮ ደስ ይላቸዋል እኮ። ግን የነዚህኞቹ በምን ልክ እንደቆሸሹ አላውቅም። እኔ ወላሂ እንደዚህ አይነት ማህበረሰብ አለ ብሎ ለማመን ይከብዳል። ስለዚህ ለሴቶች የምመክረው ነገር በእርግጠኛ ጨዋ ወንድ ቢሆን ጨዋ የሆነ ሴት በማግኘቱ ፈላጊ ስለሌለሽ ነው አይደል? በጭራሽ አይደል። ምናልባት ሲያተራምስ የኖረ ባለጌ ስለሆነ ነው። ስለዚህ አንቺ ጨዋ ከሆንሽ ክብረ ንጽህናሽን ጠብቀሽ የኖርሽ ከሆንሽ ሐታ የቤተሰብ ጫና ቢኖር ባለጌ እንዳታገቢ። ምንም ይሁን ሀብታም ይሁን የፈለገውን ይሁን እንዳታገቢ። እንዳንቺ ጨዋውን አላህ እስከሚመርጥልሽ ድረስ ማለት ነው። ስለዚህ እኔ ወላሂ ሱብሃንአላህ እስኪ ሚስት አገባህ እስኪ እንደዚህ የምትሉ ወንዶች ማለት ነው ሚስት አገባህ طيب ያንተ ሚስት ተፈላጊ መሆኗን እንትን ለማለት ሚስት ጠይቃት ጋር ሁሉ መተኛት አለባት። ያኒ ይሄ ነው ክብር ማለት። ጨዋዋን አልፈልግም ካልክ ሽን ክብረ ንጽህናውን ጠብቃ የኖረች አልፈልግም ካልክ እንደዛች አይነት ሚስት ነው ማለት ነው ያኒ የሚፈልጉት እነዚህ ወንዶች ማለት ነው። ከነዚህ የሚፈጠሩ ልጆች ምን ይሆናሉ? ወላሂ አላህ ይጠብቀን ከእንደዚህ አይነት የቆሸሹ የወረዱ ወንዶች ማለት ነው። ስለዚህ ሴቶች ራሳቸውን ከእንደዚህ አይነት በቃ እንደዚህ አይነት ወንዶች እንደዚህ የሚሉት ባለጌዎች ስለሆኑ ራሳቸውን ለጠብቁ ይገባል። ይሄ የሚፈልጋት ስለሌለ ነው ምናምን፣ ይሄ የባለጌዎች መመዘኛ የቆሻሾች መመዘኛ ነው። እናንተ ቆሻሾች ባስቀመጡት ሚዛን አይደለም የምትመዘኑት። አላህ Subhanahu Wa Ta'ala ባስቀመጠው ጨዋዎች ባስቀመጡት ሚዛን ነው የምትመዘኑት እንጂ ባለጌ ባስቀመጠው ሚዛን ስለማትመዘኑ ይሄን ነገር እንዳትሰሩ። ይሄን ነገር እውነት ብላችሁ ተቀብላችሁ ተጠብቃችሁ ኖራችሁ አላህ ጋር እንዳትጣሉ እንዳትበላሹ። ሰላም አለይኩም።